ሰላም ሰላም ውድ ዩቲዩብ ቻናል ተከታታዮች እንደምን አላችሁ እንደምን ከረማችሁ እንደምስከይ ሰዓት አደረሰን እንዴት ናችሁ እኔ በጣም ሰላም ነኝ እግዚአብሔር የተመሰገነ ይሁን ያው ዛሬ ይዤላችሁ የቀረብኩትኝ ፓስታ ወይንም መኮረኒ ተብል እንዴት እንደምንሰራ ነው ደጃጇ ይችላልኝ ደጃጇ እንግዲህ ይችላልኝ ከኔ ጋር አብራችሁ ቆዩ ያለው ወንድነቶች መልካም ቆይታ ደጃጇን በእንደዚህ አይነት መልኩ ተቆራርጣለች ማለት ነው እዚህ ጋር ቲማቲም እና ነጭ ሽንኩርት ፈጭቼ ባንድ ላይ አስቀምጫለሁኝ እዚህ ደግሞ ማጅን ቶማቶ ይታያል ሽንኩርቱ ደግሞ ይሄን ይመስላል አሁን ወደ ኩሽና እንሄዳለን ማለት ነው ዘይት እናስገባለን ያው ሽንኩርታችን ይጣፋል ማጅን ቶማቶ እናስገባለን ማጅኑን ትንሽ ሳት ካስመታን በኋላ ከዛ የተፈጨውን ቲማቲም እናስገባለን እንደምታዩት ቲማቲሙ በስሏል ከዛ ዶሮውን አስገባለሁ ማለት ነው ዲዛይንና ቲማቲሙ ትንሽ ካስመጣን በኋላ ከዛ ቅመማ ቅመም እናስገባለን አሁን ቅመማ ቅመም ማስገባታለሁ ከዛ ቀስ እያደረግን እያማሰልን እንለዋለን ማለት ነው ከዛ እንፈርነዋለን ትንሽ ያው ዶሮዋ እንግዲህ ትመስላለች ስናስመታ ግን ያው እሳቱን ቀነስ ማድረግ አለብን ዳርና ዳሩ እንዳያርብን ከዛ ትንሽ ውሃ አድርጌ እዘጋታለሁ መልሼ ማለት ነው እዚህ ጋር ደግሞ እንደምታዩትኝ ጅሪሽ አለ ያው ጅሪሹ በስሏል እንዴት እንደሚሰራ ደግሞ ሌላ ጊዜ እናያለን ማለት ነው ይሄን ይመስላል ወዶች
አሁን ያው ውሃ አስገባበታለሁ። እንደምታዩት መጀመሪያ ውሃ ነበር፣ አሁን መጥቶታል። ያው ውሃውን አንድ ፓስታ ስለምንሰራ ያው ይሄን ያደርጋለሁ። ያው ውሃችንን መጠን ደግሞ ራሳችን እናደርጋለን ማለት ነው። አሁን ደግሞ ሌሙን አስዋጂና እንግርፋ ሐብሐር አስገባበታለሁ ማለት ነው። ያው እንደምታዩ ድጃጁ በስሏል። ፓስታውን ከማስገባታችን በፊት እናወጣዋለን። ይሄን በጣም ደግሞ መቼስ ሀበሻ አይደሉም አይደለ? ይሄኛው ደግሞ ሌሙኑ እንዳይፈነዳ እናወጣዋለን ማለት ነው። ግርፋው ግን ችግር የለው፣ አወጣነው ማላወጣነው ምንም አይልም። አሁን ፓስታውን እናስገባለን ማለት ነው። ፓስታው ይሄን ይመስላል። ያው ከሶስት ቆራርጫለሁ በጣም እንዳይረዝምባቸው ይሄን የተጠቀምኩት ፓስታ ማለት ነው። ውሃ ደግሞ ያው እንደ ፓስታችን መጠን ነው። አሁን እኔ እንደዚህ ስለሆነ ውሃ ትንሽ ጨምርበታለሁ ማለት ነው። ከዛ እሳቱን እቀንሰዋለሁ። ትንሽ ያንም ጨምርበት፣ ብዙም አያስፈልገው እሳቱን ስለምቀንሰው። እንደዚህ አድርገን ሰርተን መጠቀም እንችላለን ወዶችዬ። ስላሉዶች የመኮረናችን ፓስታው በስሏል ማለት ነው። እንደምታዩት ይሄን ይመስላል። ይሄን ይመስላል ውዶች የሰራነው መኮረኒ ወይንም ፓስታ ማለት ነው። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም ቪዲዮውን ከወደዳችሁት ኮሜንት እና ላይክ በመስጠት እንድትተባበሩኝ ስል በትህትና እጠይቃለሁኝ። እስከ መጨረሻው ስላደመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ